ቀረጻ ላይ ሆኜ ነው እናትና አባት በላይ ጋይስ እንዴት ናችሁ ለማታቁኝ ተማጸብ ይባላል እጻብ አንዳንዶቹ ማለት ነው ስሜን እጹብና ድንቅ የተለያየ እጹብ የኔ ስም ድንቅ ያባቴ ስም ይመስላችኋል ትክክለኛው እጹብ ድንቅ ነው እናቴ ደግሞ ቤተልሔም ትባላለች ባለፈው ቪዲዮ ላይ ስለ እንጀራው ሪአክሽንሽን በቪዲዮ ባስገባው አሪፍ ነበረ ግን ቪዲዮ አልቀረስኩም ምን ተሰማሽ በስማ አናዶኛልም አስቆኛልም ከዙሌ ነበር እንዳታሰድብኝ እላታለሁ ሁሌ ከዛ ደግሞ ትተሹ ነው እኔ ጋግሯለሁ ታዩዋለችኝና I'm like no አራማሚ ያጋር ምናም ብያት ነው የጨረስኩትና ስታዩ ቪዲዮን ሪአክሽኗ ወይ ጉዴ አሰደብሽኝ ያለችኝና I'm like it was funny I mean so የሚያየው በቃ ትልቅ ነሽ ብሎ ያስባል ስለዚህ ለምን አልቻልሽም የሚል አመለካከት አለው ከዛ ማን ያሳደገሽ ድሮ ነው እንደዛ የሚባለው ድሮ አሁን ግን እንደዛ የሚላለ በዩቲዩብ በበዛበት እድሜ ምናምን ይባላል ስቲል ይባላል ከኛ ጋር ነው ኮምትኖር እኛ ያደግነው ተብለን ነው ለሱ ምትኖሩ ከኛ ጋር ለዛ ነው ስለዚህ እኔን አንቺን እኔን ያ that's why okay እናቷን አይተ ልጅቷን አግባ የሚባል ተረት guys I feel like አንቺ ላይተው ነው ቢያገቡኝ ምርጥ ሚስት ነው ማለት ግን ብቻዬ በራሴ ራሱ ተጠራጠራለሁ እንደሱ ማለት ለማለት አይደለም የሆነ ስለሽ like ሞያ ላይ እኔ አሁን ወደፊት ማለት ነው አንቺን አይነት ሚስት ነው ማለት የምፈልገው ማርያምን በስራ ምናምን በጣም ጎበዝናትና አንዳንዴ እኔ ራሱ በቃ ይገርመኛል የሆነ እኔ ነኝ እናቱ ወይስ እሷ አላለሁ because እኔ ትግስት የለኝም ትግስት ሳይሆን አንዳንዴ ኢነርጂ አይኖረኝም ማም ደግሞ በቃ በኢነርጂ አይደለም ሲጀመር እሱ ስትኖሪ ኑሮ ብለሽ ሲጀምሪ የሚቀየር መስለሻል አይቀየራል ወደሽ አይደለም ላይፍ ራሱ ይቀየርሻል that's true hopefully life ይቀየራል አይቀየርሻል ብቻ ዛሬ ይዤላችሁ የመጣሁት ቪዲዮ ምን ይመስልሻል አረ እንተል ማም ቱ ቪዲዮ እንድታዩ ላረግ ነበረ ግን እነግራታለሁ ምን ይመስልሻል vlog የሚሆን መስሎኝ ነበር ነው vlog አይደለም ኦኬ ሶ ምን ሊሆን ይችላል በ24 አመቴ ውስጥ የተማርኳቸውን ነው ምለው that's why I don't like it የተማርኳቸውን 5 ነገሮች ለእናንተ ለማካፈል ነው ያ ይሄ ራሱ ለመማር 25 አመት ነው ፈጀብሽ በስማም ቦልድ እንዴ 25 አይደለም 24 sorry please አንድ አመት ሆነ አጨምሪ ገና ነኝ please አሁን ራሱ እንደዚህ መሰራላቸው ማለት ነው ሁሌ በእድሜ ምናምን የተማርኳቸው ብዬ ማውጣት ፈልጋለሁ ግን 25 ከገባ በኋላ ማለት አልፈልግም በ24 ካልኩሌት ያረጋል ምን ችግር አለ ማክበሬ እኮ ደግሞ አይቀርም ምንም እኮ ሶሻል ሚዲያ ላይ like 25 ምናምን ብዬ ማክበሬ አይቀርም ጸጋ ነው እሱማ ጸጋ ነው ግን ደስ ያለሽ አክብሩሽ ስታከብሩ ይከብዳል ግን እውነት እኔ ከ21 አመት በኋላ ነው ከበደኝ በጣም ለምንድን ነው የሚከብድሽ እንት ስትሆኝ ነው ሳሰሪበት ስታልፊ true እየሰራው ነው ያለፍኩ ያለው ትንሽ ካሰብሽ አይከብድም ግን at this age የፈለገ እየሰራሽ ቢሆን ማሚ you feel like you're not like እየሰራሽ አይደለም ገና I think it's just 20s እንደዛ ነው ሰው ስሜት ነው እንደዛ ነው ያ እንኳን አንቺ እኔ በዚህ እድሜ ብዙ ያልሰራውት አለ ወደ ኋላ መመለስ ብችል ያ እፈልጋለሁ ግን አይሆንም እንደዛ ላይ እግዚአብሔር ይመስገን የሰጠሽን እንደዚህ የኖርሽበት እያንዳንዷን ቀን ያመሰገንሽ that's true ስለሰራሽ ስላለሽ ስላላገኘሽ አይደለም ተኝተሽ ስለተነሳሽ ያመሰገንሽ that's true that's true ብቻ ላይፍ ብዙ ያስተምራል ጋይስ በጣም ተማርሽ እና እኔም በአቅሜ 5 ነገሮች የተማርኳቸውን ለእናንተ እናገራለሁ ማለት ነው ያ ከዚህ ወጣለሁ የለውበት ማማት ነው ኮሜንት ስር ከማም ጋር እኔ አንቺን እንትን የሚያረግሽን ነገር ማውጣው አረ ፕሊዝ ሁሌ እንደዛ ተችብኝ ነው ነት በቃ ወይ አትግቢ ቪዲዮ ሞጣው ቪዲዮሽ ላይ
አንድ እንትንሽና በተለይ የሚያስቀኝ ፓርቱን ላይ ህፃን ልጅ ዳይፐር የሚቀየርለት ምን አደረገው ካካ ያረጋል ወይ ምልሽ ያልሽ that was like ህፃኑኛ ያልኩት ግን አረባከሽ እና እንዴ ትልቆኝማ አቃለውማ እና እዚህ ሆነሽ እኮ ነው አረብስ ማቦል ይሄ ቪዲዮ አይገባም ማርያምን ቪዲዮ አይገባም ቢታኒያ ማለት ስንት አመት ነው እሷ 6 አመት 6 አንዴ ክፍል ልጅ የገባችው አሁን እንግዲህ ገና ያ አንደኛ ክፍል ፕሪኬ እኔ weird ጥያቄ ነበር የምጠይቀው ኢትዮጵያ ያለው I don't know why like መለስ ዜናዊ ሽንት ቤት ይጠቀማል ወይ ብዬ ጠይቃለሁ እሱ ሁሉም ሰው ጥያቄ ነው ትልልቆቹም ያስባሉ እንኳን አንቺ ኧረ ዝም በይ but it's so crazy እንደዛ ብሎ ለመጠየቅ ሽንት ቤት ይሄዳሉ ወይ ይተኛሉ ወይ እኔ ማጠየቁት question አላረኩት አለ እንዴ ይተኛሉ የኔም ጥያቄ ነው because ይተኛሉ እኔ እንኳን ማስበው ስራቸው ምን ጊዜ ጨርሰው ይተኛሉ ሐሳቡ ሲያስተኛቸው አሉ ሐሳቡ ግን ደግሞ አንቺ ብቻ ሳትሆኚ ባንቺ ኮስ ሰንበት ትምህርት ቤት የጠየቅኩ ሴትዮ ነኝ ማርያምን አውጥቼ ጂን ማለት ነው ከዛ ሳቁ በጣም ሼም ያዘኝ አላስገባውም ሜን ቪዲዮ ላይ ግን ላይክ አረ ያሳፍራል እንዴ ሶ ጋይስ ለዛሬ ጄላችሁ የመጣሁት እንዳልኩት በ24 አመቴ 5 ነገሮች የተማርኩትን ነው I know like 5 ብቻ አይደለም like you know በላይፍ ብዙ ነገር ትማራላችሁ ምናምን እያደጋችሁ ስትመጡም ብዙ የምታስተውሉት ነገር አለ ግን ለዛሬ ቪዲዮ 5 ነገር ብቻ ነው ይዤላችሁ የመጣሁት እና ትወዱታላችሁ ብዬ ተስፋ አደርጋለሁ ከመጀመሪያችን በፊት ግን ለራሴ ካፌ ይዣለሁ አይስ ካፌ ቤት የሰራሁት እና እናንተም የሚጠጣ ነገር or popcorn ምናምን ይዛችሁ ቁጭ በሉ አንተም በዚህ እድሜያችሁ የተማራችሁት ነገር ካለ or ባላችሁበት እድሜ ብቻ ያስተዋላችሁት ነገር ካለ ከስር ኮሜንት ስር ጻፉልኝ ማንበብ በጣም ነው ፈልገው so yeah sorry guys እንትን ገባብኝ ስልክ ገባብኝ አንዴ መልሽ ልደውልልሽ ወይትዬ ቀረጻ ላይ ሆኜ ነው እሺ ቀረጻ ላይ ሆኜ ነው ፋና ቲቪ ታውቂያቸዋለሽ ፋና ቲቪ እሺ ላይቭ እንትን ላይ ሆኜ ነው እሺ የቲቪ ላይቭ ላይ ሆኜ ነው ድምጽሽ እየተሰማ ነው እሺ ችግር የለም እሺ አንቺ ዱዝ ከመጀመሩ ነው ፋና ቲቪ ላይ እኔን የምታይኝ ግን የራሴ ዩቲዩብ ላይ ለማለት ነው እሺ ታያለሽ ደግሞ ፋና ትላለች no like record እያደረኩ በመሃል ነው ለዛ ነው ቤቲ ደውልልሻለሁ እሺ ኦሬዲ ጽፋቸዋለሁ ከቶፒክ እንዳልወጣ ብዬ የመጀመሪያው እግዚአብሔርን ማስቀደም when I say እግዚአብሔርን ማስቀደም ማለት ነው guys I'm not just saying like ጸልዩ እንደዚህ ምናምን ለማለት ሳይሆን እኔ የምር ማለት ነው በህይወቴ ከተማርኩት ነገር አንዱ እሱን ነው እግዚአብሔርን ማስቀደም እንዳለብን because ይሄንን ላይፍ ብቻችንን መኖር አንችልም ብቻችንን like I don't know አይገፋም ነው የሚባለው አይገፋም ኤግዛምፕል ልስጣችሁ አንዴ ማለት ነው I don't know ምን happen እንዳረጋ I think በክላስ ተጨናንቄ ይሁን በምን ይሁን አላቅም ብቻ በጣም like እየተጨናነኩ የነበረበት ሰዓት ነበርና ከራሴ ጋር ህል ያዘኝ I was like you know what እግዚአብሔርን ራሱ እዚህ ነገር ላይ ኢንቮልቭ አላደረገውም because I'm the one ራሴን እንደዚህ አይነት ውስጥ ያስገባሁት በቃ ራሴን ነው ማውጣት ያለብኝ ምናምን ብዬ አምን ነበርና guys the more you do that the more you're like you guys think እኔ አሁን የዛ ሰዓት እንደዛ ማድረግ የነበረው I used to feel like እግዚአብሔር እዚህ ውስጥ ለመግባት በቃ ዲዘርቭ አያረግም በጣም እንትን ብያለሁ እኔ ራሴን ያበላሽሁት ራሴ ያስተካክለዋለሁ አይነት ነገር እንደዛ ውስጥ ገባው ማለት ነው አላስታውስም exactly like በምን እንደዛ እያረኩ እንደነበረ ግን I was like ራሴን የሆነ አወጣለሁ አይነት ነገር ነው ግን one thing የተማርኩት is that ራሳችሁ ማዳን አትችሉም ለዛውም ራሳችሁ ናችሁ ለራሳችሁ ጠላት you know so እግዚአብሔርን ማስገባት አለባችሁ ወደዳችሁ ጠላችሁ ማለት ነው ስላችሁ ያው ካልፈለጋችሁ አትገደዱም ግን to put God first
that's the first thing የተማርኩት ማለት ነው። ድሮም I used to say like እግዚአብሔርን አስቀድማለሁ ግን አንዳንዴ የምናረጋቸው ነገሮች ነው like የሚወስኑልን እግዚአብሔርን አስቀድማለን ወይስ አናስቀድም የሚለውን ማለት ነው። እኔ ደግሞ ጋይስ በጣም በቃ like እግዚአብሔር ይመስገን አባቴም እናቴም በጣም እንትን ናቸው ለኛ ማለት ነው። በጣም በቃ ፍቅር የሚያሳዩን ወይ ምናምን እንዴት ነው በህይወት እያሉ ከሚያሳዩ አለ አይደለ like ፓረንቶች ምን ያህል እንደሚወዳችሁ እንደዚህ አይነት እናትና አባት ነው ያለኝ። ግን like አንዳንዴ ራሴ ፊል አደርጋለሁ too much ነው ሪላይ ማረግባቸውና I'm like that's not right እላለሁ። ገባችሁ? እና በቃ እኔ ራሱ like ለነሱ የሆነ ምሳሳው as if like የሆነ ማምንበት አምላክ የሆነ ፕሮቴክት እንደማያረጋቸው አይነት ነገር ነው። ገባችሁ አይደለ? like አሁን እናቴ አይ ነው ከፍቅር የተነሳ ነው ምናምን ግን ኢቭን ለተኛ ሩማ ስትገባ ምናምን ውሃ አጠገቧ ከሌለ like ይጨንቀኛል። የሆነ ነገ ማላያት ነው ይመስለኝና I feel like እንደዚህ ሲሆን ሳታስቡት እምነታችሁ ነው like እምነት ያን ያህል የላችሁ ማለት ነው ያስብላል። አንዳንዴም ያስብላል ሳይሆን ይመስላል። እና sometimes I used to be so scared በቃ እግዚአብሔር አንዳንዴ አልማር ስትሉ እና እግዚአብሔር ጋር ሞር ሳቀርቡ ስትቀሩ ምናምን that and like በhard way ያስተምራችኋል የሚባለው meaning like maybe የምትወዷቸውን ሉዝ ታረጋላችሁ or ደግሞ ወደ ቤቱም like አልመለስ ስትሉ maybe ያላችሁን ነገር እንዳለ ልታጡት ትችላላችሁ። ገባችሁ አይደለ? just like እንድታርቁና እንድትረዱ that all you need is God። ገባችሁ አይደለ? እና that's one thing የተማርኩት ነገር እኔ እና በቃ በላይፋችሁ ውስጥ ምንም ሆነ ምን እግዚአብሔርን መጀመሪያ ማስቀደም ከቤተሰቦቹም ከእናትና አባታችሁም በላይ እግዚአብሔርን ማስቀደም። ገባችሁ? እሱ ነው አንደኛ የተማርኩት። ሁለተኛ ደግሞ ማለት ነው የተማርኩት አልልም I think እኔ እንደዚህ አይነት ሰው ነኝ። በቃ ኮንፊደንስ ምናምን ለኝ ሰው ነኝ ስላችሁ it's not even about like the way I look ምናምን ሳይሆን አሁን ለምሳሌ in a group of friend ሆኜ or like እንዴት ነው ሰው የበዛበት ሆኜ if I don't agree with something disagree ለማድረግ እና ሐሳቤን አስተያየቴን ለመስጠት እንትን አይደለም like ማፈርሰው ምናምን አይደለም። እና ኮንፊደንስ ደግሞ በምን አንዳንዶቹ ማለት ነው አንዳንዶቹ ኮንፊደንስን የሚገልጹት ሉምን የተሻልኩ ነኝ አይነት ነገር ብሎ ማሰብ ይመስላችኋል። ኮንፊደንስ ግን እሱ ኮንፊደንስ አይደለም። ለዛውም ሲኖራችሁ ማለት ነው በራስ መተማመን ሲኖራችሁ ራሳችሁንም ኮምፔር አታረጉም። ብታረጉም ራሳችሁን የምትመልሱበት ወይ አለ። ገባችሁ አይደለ? እኔም I'm not gonna say I'm perfect እዚህ ጋር ቁጭ ብዬ like there are times like በመልክ ምናምን እንኳን ባይሆን maybe ባናኗር or በእንትን ራሳችሁን ከሰው ጋር ኮምፔር የምታረጉበት ምክንያት አይጠፋም to be honest አለ። ግን እኔ help ያረገኝ ነገር ምንድነው ብዬ አስባለሁ ዓለም ላይ እስከኖራችሁ ድረስ ማለት ነው there is always something better like እናንተ አሁን በቃ እዚህ ጋር ጎበዝ ነኝ ምናምን ትላላችሁ አይደለ? ከናንተ በላይ ሌላ ሰው አለ። እሱን ማመን ያስፈልጋል። ከዛን ሰው በላይም ሌላ ሰው የተሻለ አለ። የተሻለ ስላችሁ በቁሳዊ ነገር የሚሻል በመልክ ከመጣ በመልክ ደግሞ ሞር የሚያምር አለ። በዚህ ዓለም ላይ ብዙ ሴቶች ብዙ ወንዶች ነው ያሉትና ራሳችሁን ኮምፔር ማድረግ ከፈለጋችሁ ከማንኛቸውም ሰው ጋር ከማናቸውም ጋር ኮምፔር ማድረግ ትችላላችሁ። ግን አይጠቅምም። እኔ ኮንፊደንሴን በምንድነው like የገነባውት የሚለውን ስነግራችሁ አንደኛ ቤተሰብ በጣም ማተር ያደርጋል። እሱን I agree because እኔ my mom and dad they're very into like አንቺ ቆንጆ ነሽ ማንንም አንቺን የሚደርስ የለም ምናምን እየተባልን ያደግነው so for me ራስ መተማመን ድሮ የሌላት ምናምን ሳይሆን አሁን ለምሳሌ በውፍረቴ ምናምን insecure ሆን ነበረ ድሮ ማለት ነው እና anymore ግን ድሮ በጣም like እሳቀቅ ነበረ በውፍረቴ ምናምንና ራሴን ለመሸፈን ምናምን I used to ምንድነው የሚባለው ጃኬት የወንድሜን ጃኬት አስታውሳለሁ በጣም ረጅም ነበርና እሱን አርጌ ነበር የሚሄደውና እዚህ ከመጣው በኋላ ራሱ የመጣውበት ሰዓት 8ኛ ክፍል ነበር የገባውትና
የመጣው ሰዓት ራሱ ጃኬት በዚህ አስቡት። እኔ ቴክሳስ ነው ያለሁት። በዚህ ሙቀት ማለት ነው ጃኬት አድርጌ ነበረ ትምህርት ቤት የምሄደውና ማም አረ አንቺ ልጅ ትሞቻለሽ በዚህ ሙቀት ምናምን ስትለኝ አም ላይክ ኖ ማም ውስጥ እኮ ስለሚበርድ ነው ምናምን ነው ኤክስኪዩዜ። ግን አልነበረም ላይክ የምር በቃ ሰውነቴን ለመሸፈን ነበረና እዚህ እየቆዩ ስመጣ ነው እንትኔንም ላይክ አሜን በሰውነት ከተባለ ኮንፊደንሴን እያገኘ የመጣሁት ማለት ነው። አሁን ላይ ግን ጋይስ ራሴን ካወቅኩ በኋላ በደንብ እንዲህ ካደግኩ በኋላ ማለት ነው አንዴ ራሴን ኮምፔር እያረኳየውና ሶሻል ሚዲያ ላይ ምናምን I'm like this was like years ago አንዳንዴ የሆነ ኮምፔር ያረኳቸው ከራሴ ጋር ምናምን ከዛ ሌላ ታሪካቸውን ስሰማ ደግሞ ወይ እንኳን ያልሆንኩኝ እነሱን እላለሁ። ገባችሁ አይደለ? እና ራሳችንን ከሰው ጋር ኮምፔር ማድረግ ያለብንም ባጭሩ አሁን ለምሳሌ ራሳችሁን ኮምፔር ለምታደርጉ ነው ይሄንን እምላችሁ እንዲጠቅማችሁ ማለት ነው። እኔ የሚጠቀመኝ ነገር ስለሆነ ነው። እናንተ ኮምፔር ከምታደርጉት ሰው ጋር ማለት ነው ያ ሰውዬ ኦር ያቺ ሴት አንቺ ራስሽን ከሌላ ሴት ጋር ኮምፔር ያረክሽ ነው ልበል። ሜቢ የሚያምር ጸጉር አላት፣ ሜቢ የሚያምር ሞር ባዲ አላት ልበል ምናምን። ግን እሷን በሆነ ያልሽ ወሽ ስታረጊ ማለት ነው ዛሬ ያቺ ልጅ ትሞታለሽ ብትባይ እሷን መምሰል ትፈልጊያለሽ? አትፈልጊም። ራይት ኦር ደግሞ እንዲህ ላይክ የጤና ችግር አለባት እንዲህ ሆነ እንዲህ ናት ኦር ከጥሩ ፋሚሊ አይደለም የመጣችው ብቻ አለ ብዙ ነገር በላይፍ ላይ ሃፕን የሚያደርግ አይደለ? እንደዛ ብትባይ still ያቺን ሴት መምሰል ትፈልጊያለሽ ወይ? አትፈልጊም። right ልጊም አይደል? so understanding that everyone የራሱ የሚወደድና የሚጠላም ሳይሆን በቃ ፖዚቲቭ እና ኔጌቲቭ የሆነ ነገር አለው ብላችሁ ስታስቡ ራሳችሁን እንጂ ሰውን መሆን አትፈልጉም። ገባችሁ አይደለ? so ማናችንም ሰዎች we have our own ችግር። ገባችሁ አይደለ? ፐርፌክት ራሱ መስሎ የሚታያችሁ ነገር ችግር አለበት። ገባችሁ አይደለ? so actually ከሰው ጋር ኮምፔር ማድረግ ራሳችሁን ይገላል እንጂ ምንም የምታገኙበት ነገር የለም። so በሱ ኮንፊደንስ እንትን ብያለሁ። በራስ መተማመን ሳይኖረን ሲቀር በተለይ በሰውነታችን ማለት ነው አንድ ራሴን እንትን ምልበት ነገር ሁላችንም የፈለገ አሪፍ መስለን ብንታይም ለሰው ምናምን የራሳችን ኢንሴኩሪቲ ይኖረናል አይደለ? እና whenever በቃ በራስ መተማመን እንትን ሳይሆን ሲቀር ምናምን ራሴን የቀየርኩበት ነገሮች ቢሆን ሌላኛው ደግሞ is telling myself like እኔ ማን ነኝ እግዚአብሔር ክሬት ያደረገውን ነገር አያምርም ለማለት is like እንዴት ነው እናንተ አሁን ስላችሁ or something ሰርታችሁ በጣም not even እሱን ተውት ስዕል ምናምን ተውት እሱ ምን ችግር አለው ልትሉ ትችላላችሁ። ግን ልጅ ወልዳችሁ ልጃችሁን ወይቻ አስቀያሚ ኦር ራሷን አስቀያሚ ነኝ ብላ ብትጠራ የሚሰማችሁን ስሜት አስቡ። ገባችሁ አይደለ? so እኛ ማነን to say that እኛ እናስጠላለን እኛ ይሄ ነገራችን አያምርም ምናምን it's God perfect የሆነ God ነው እኛን ይሰራን አይደለ? so it's like የሰራውን ስራ አልወድም እንደማለት ነው። እና በዛ ምክንያት ራሴን እንትን ብያለሁ። ከዚህ በፊት አንድ ቪዲዮ ላይ ጠየቀችኝ ልጅ ስለነበረች ነው በዛችሁ ልመልስ ብዬ ነው። let's take a coffee break። ኦክቢ ሳውራ ግሮሮይን አስለኛል መሰለኝ አላቅም ማሳል ጀመረኝ። አሁን ደግሞ እና ጋይስ ድምጼ እንትን ካላላችሁ ለዛ ነው። አፍንጫ የታፈን አይነት ድምጽ ከተሰማችሁት because of that I don't know ምን እንደሆንኩኝ። ሶስተኛ የተማርኩት ነገር ደግሞ I don't know how to say it ግን I'm gonna say it this way. I used to be a huge people pleaser በጣም ማለት ነው በጣም people please አደረግ ነበረ ስላችሁ I don't know if it's called people pleasing because I mostly do it because እግዚአብሔርን ዲስአፖይንት ላለማድረግ ብዬ ግን አንዳንዴ ደግሞ is it actually ለዛ ወይስ ደግሞ ራሴን ምፈራው ነገር አለ or like ግራ አጋባለሁ ብቻ ነበረ። ብዙ አይነት ፍሬንድሺፕ አይቻለሁ ብዬ አስባለሁና ከዛ ፍሬንድሺፕ ውስጥ መሃል ማለት ነው I find myself every time ያንን ሰዎች like
ከህይወቴ ላለማስወጣት ምክንያት ስደረድር ማለት ነውና I feel like it's called people pleasing እኔ ግን I don't know like I don't know ለኔም ራሱ አይደለም የማረጋው so is it actually people pleasing I don't know ብቻ you guys tell me like comment ስር ምን እንደሆነ ብቻ let's say በቃ negative energy እየሰጡኝም ሊሆን ይችላል አይደለ if I know about their life እና የሆነ በቃ ህይወታቸው አስከፋቸው ነገር ስላለ ነው ብዬ ካሰብኩኝ ለራሴ ምክንያት ደረድራለሁ እሷ እኮ እንዲያለችው ግን it's okay you know it's because she's going through this or ፈልጋ አይደለም እኔስ በሷ ቦታ በሆን ምንድን ነበር የሚሰማኝ ምናምን እያልኩኝ በጣም like ለሰው excuse ሰጣለሁ ለመጥፎ ነገር ማለት ነው እና I actually think ማለት ነው I can change people እንደዛ ብዬ ማስብ ነኝ which is so wrong እኛ እንደ ሰውን መቀየር አንችልም ስላችሁ ማንነታቸውን እግዚአብሔር ነው እንጂ ሰው መቀየር አይችልም ገባችሁ አለ የሚማርና የሚቀየር ምናምን ራሱን የሚያስተካክል አለ ግን ለዛ የነሱ ፍላጎት ያስፈልጋል ገባችሁ አይደለ እና አንድ ለዛው ማስታውሳለሁ በጣም like ጥሩ ፍሬንድሺፕ አልነበረምና ያ ፍሬንድሺፕ በብዙ ነገር ብቻ ሰላም እየሰጠኝ አልነበረምና ከአንድ ጓደኛዬ ጋር ስናወራ ምናምን እንደዚህ ነገር አልኩኝ ማለት ነው ስለ ላይፍ ሌሰን ያወራን ነገር ነበረ እና she told me this ትልቅ ነገር እስካሁን ድረስ መጠቀመው ማለት ነው እና ምንድነው ያለችኝ ነበረው what if like እግዚአብሔር እኔ ምን አልኩኝ what if እግዚአብሔር በህይወት ያመጣቸው is like እንዲማሩበት ምናምን እንዲማሩበት ስላችሁ is like ትንሽ ነገር ልትሆን ትችላለች ግን I feel bad እንደዚህ ለማድረግ or I feel like I can change them ብዬ ሳስብ ምናምን she was like ምንድን ነበር ያለችኝ she was like what if አንቺ የእግዚአብሔር መንገድ ላይ የገባሽባቸው ቢሆንስ አለችኝ ማለት ነውና I was like whoa that is true ገባችሁ አይደለ እግዚአብሔር የራሱ ወይ ያለው ሰውን ከዛ ነገር ውስጥ የሚያወጣበት የራሱ ወይ ያለው እና በራሴ ላይፍም የተረዳሁት ነገር አንዳንዴ እግዚአብሔር ሰውን ለመቀየር ሲፈልግ ብቻውን ነው የሚያደርገው ብቻውን ማለት ነው እና ከእግዚአብሔር ጋር ብቻ ነው እግዚአብሔር ነው ሰውን መቀየር የሚችለው ገባችሁ አይደለ እና she was like what if አንቺ የእግዚአብሔር መንገድ ውስጥ እየገባሽ ቢሆንስ sometimes እግዚአብሔር ያ ሰው ይጠቀማል ምናምን ለማስተማር አንዳንዴ ግን ከእንደዚህ አይነት ነገርም ራቅ ማለትም ያንን ሰው መርዳት ነው ገባችሁ አይደለ ከዚህ ውስጥ የተማርኩት ነገር ምንድነው you can understand እንደ friend understand ልታረጓቸው ትችላላችሁ እኮ ኬት ተነስተው ነው ምናምን ብላችሁ ማለት ነው ግን ደግሞ it doesn't mean እናንተ ያንን ነገር accept ማድረግ አለባችሁ like እናንተን በተለይ treat የሚያረጋችሁን ወይ accept ማድረግ አለባችሁ ብዬ አላስብም I feel like friendship ውስጥ ማለት ነው እንደዚህ አይነት ነገር ይፈጠራል ግን ሁላችንም የራሳችን የላይፍ ችግር አለብን ችግር ስላችሁ የማንም ላይፍ ፐርፌክት አይደለም right ግን ያንን ነገር ይዛችሁ ሰው ላይ at least ላለመውሰድ መሞከር ገባችሁ አይደለ ምን ተማርኩኝ as a friend I can understand like ከምን ተነስተው እንደዚህ እንደሚሰማቸው ምናምን ግን ደግሞ I'm not gonna allow anyone like እንደፈለገ treat እንዲያረገኝ ገባችሁ አይደለ excuse የሚሰጠው ነገር አይደለም አይን ራሳችሁንም ደግሞ respect ማድረግ አለባችሁ as soon as someone showed you like disrespect you have to say no እኔ disrespect አታረጉኝም አይን like መውጣት መናገርም አያስፈልግም አንዳንዴ ለሰው መናገር አያስፈልግም እንዲሆነ ነው እንዲያርጋው ነው like just even ከዛ ሰው ጋር መገናኘት ማቆም that's a form of like that's like showing ራሳችሁን that okay I have self respect ለራሴ you're not going to come and disrespect me ገባችሁ አይደለ ሰው አንዳንዴ ባሳያችሁት መጠን ነው እናንተን disrespect የሚያረጋችሁ boundaryያችሁን የሚያልፈው አራተኛው ደግሞ nobody is coming to save you አባቴ ኢትዮጵያ ያለው ያሳደገኝ ወይ is like ስላችሁ ከሚያረጋልን አንፃር ምናምን ነው የምላችሁ ደግሞ እና it's like everything I want is like okay አረጋልሻለሁ even ባይችል ራሱ አረጋልሻለሁ እየተባልኩ ነው ያደኩትና growing up I feel like አሁን እያደኩ ስመጣ more realize ያረኩት ነገር
ድሮ I used to think like እናትና አባቴ በቃ everything እንደሚያደርጉልኝ ምናምን እና እያደጋችሁ ስትመጡ no actually ራሳችሁን የምታስተምሩትም ራሳችሁን እንትን የምትሉትም ራሳችሁ ናችሁ። ገባችሁ አይደለ? ራሳችሁን ሴቭ የምታረጉት እናንተና እግዚአብሔር ብቻ ናችሁ። እና እነሱም like እያደጋችሁ ስትመጡ አንደርስታንድ የምታረጉት ነገር ምንድነው? የእናንተም ፋሚሊ ልክ እንደናንተ ነበሩ እና በራሳቸው ወይ ላይፍን ፊገር አውት አድርገው ነው እዚህ ጋር የደረሱት ማለት ነው። ገባችሁ አይደለ? እና አንደርስታንዲንግ no one will save you የሚለው በኔጌቲቭ ዌይ ሳይሆን በጥሩ ዌይ ከወሰዳችሁት ራሳችሁን ትቀይሩበታላችሁ፣ ትበረታላችሁ፣ ከናንተም አልፋችሁ ለቤተሰባችሁ ትበቃላችሁ። አንደርስታንዲንግ that የናንተ ፓረንት እንደናንተ ሂዩማን ናቸው የሚለውን ማለት ነው ለብዙ ነገር ይጠቅማችኋል። አሁን ለምሳሌ ኢቭን በቃ ጥፋት አጥፍተው ምናምን አንዳንዴ አሁን አረኔ መቼም እናቴን ይቅር አይልም አባቴን ይቅር አይልም አልልም የሚሉ ሰው አሁን እንደዛ ይላል አንዳንዴ አይደለ? ግን when you understand that የናንተም ፓረንት ሰው ናቸው፣ የናንተም ፓረንት የሆነ ሱፐር ሂሮዎች አይደሉም። ገባችሁ አይደለ? there is actually this song like the more ምንድነው the more my parents aren't heroes, they're just like me ይላል ማለት ነውና that video is so true። በቃ ድሮ ህፃን እያለን ምናምን የሆነ ፕሮቴክት ስለሚያደርጉን ምን ስለሚሉን ምናምን we feel በቃ ከምንም ነገር እንደሚያወጡንና ስናድግ ደግሞ God wanna show us like ከእናትና አባት በላይ እኔ ያለው ሊለን አንዳንዴ ያ ሴፍቲ ኦር ፕሮቴክሽን ህፃን እያለን የተሰማን ነገር ውስጣችን አይሰማንም anymore አይደለ? እና በቃ understanding that your parents are also humans just like you እና እንደኛ መሆናቸውን ስትረዱ ያብስ ለነሱ ታዝኖላቸዋላችሁ because እነሱ ያሳለፉት ከናንተ ወይ like የሚከብድ ህይወት ነው። ገባችሁ አይደል? I'm not saying አሁን እናንተ ይከብዳል ያልኩ ሳይሆን እናንተ ሆነም like አመናችሁ ማላመናችሁ ማንኛውም ቤተሰብ ራሱ ካደገበት የተሻለ አድርገው ነው ልጆቻቸውን የሚያሳድጉትና እሱን አንደርስታንድ ስታደርጉ በጣም ደስ ይላል። አምስተኛው ነገር ደግሞ one thing I understand I'm not used to እንደዚህ ቁጭ ብሎ ማውራትና ለዛ ነው መሰለኝ ትንፋሽ እያጠረኝ ነው። ደግሞ ጂም እንዳትሉ በአሁኑ 6 ቀን በተከታታይ ነው ጂም ሄድኩት። አምስተኛው ነገር ደግሞ whatever you do give it your 100%። ምንም ነገር ቢሆን አሁን ላይ I think ብዙ ነገር አስተምሮናል ብዬ አስባለሁ። even social media at first there was nothing ግን the people like 100%ቸውን የሰጡት ሰዎች ግን አሁን ላይ ምን ላይ እንደደረሱ እናውቃለን። ገባችሁ አይደለ? so whatever you want to do ማለት ነው decide አድርጉ። አንዴ decide ካረጋችሁ በኋላ give it your 100% አለ። ህፃን ሆኜም ብዙ እንትን አለኝ። አሁን እኔ ብዙ ሀቢ አለኝ፣ ብዙ like ማድረግ የምወዳቸው ነገሮች አሉ፣ መስራት የምፈልገው ብዙ አይነት ነገር አለ ምናምንና አንዳንዴ ራሴን አገኘዋለሁ በቃ ሁሉም ጋር የሆነ 15% ላይ የሆነ ጣል እና አንዳንዴ it's good አንዳንዴ ደግሞ it's not good። አንዳንዴ ጥሩነቱ ምንድነው ሁሉንም ማድረግ ትችላላችሁ። የሆነ ለማንሳት ምናምን አይከብድም። የሆነ ብዙ ነገር ማወቅ ይጠቅማል አይደለ? ግን በዛችሁ መጠን ግን ለአንድ ነገር 100%ችሁን ማሰጡት ከሆነ መቼም ጥሩ ልትሆኑ አትችሉም በአንድ ነገር ማለት ነው። usually ደግሞ ሰው ስኬታማ የሚሆነው አንድ ነገር ላይ 100%ን ሲሰጠው ነው በህይወቱ ማለት ነው። ገባችሁ አይደለ? so whatever you do give it your 100%። እኔ አሁን I feel like the reason why my 100% እየሰጠሁት ያልነበረው አንዳንድ ነገሮች ላይ ብዬ የማስበው it was out of fear like ግን ባይሳካስ or like በቃ ባለመተማመን በእግዚአብሔር ምናምን አለ አይደለ? ባይሳካስ ስትሉ like እየተማመናችሁ አይደለም በእግዚአብሔር። so በዛ ነገሮች ነው እና it's not good። የእምነት ማነስ ነው ለዛውም የሚመስለው ማለት ነው። so whatever you guys choose to do ከዚህ እናንተ choice ነው። የመረጣችሁትን ነገር make sure 100%ችሁን መስጠታችሁ። ከዛ በኋላ ባይሳካስ
right? that's የኔም ጥያቄ ነው የእናንተም ጥያቄ የሚመስለኝ እሱ ነው አይደለ? ባይሳካ ደግሞ 100% ሰጣችሁ ካልተሳካ then you know ለምን እንዳልተሳካ በቃ እግዚአብሔር አልፈቀደውም ማለት ነው። ግን until you guys give yourself like ግን 100% አችሁን እስከሰጡ ድረስ የሆነ what if ለኔ አይደለም ማለት አትችሉም። ገባችሁ አይደለ? purpose አላችሁ በቃ እኔ purpose I feel like one thing understand የሚያረኩት አሁን purpose አለን ግን ያ purposeአችንን ለማግኘት እኛ ራሳችን ጥረን ስንሰራ ነው ያንን ነገር የምናገኘው or እግዚአብሔር የሚገልጽልን ማለት ነው እንጂ ዝም ብሎ ፈርቶ ባይሳካስ ይያሉ ምናምን ግን ነው ሰርታችሁ ካልተሳካ then የእግዚአብሔር ፍቃድ አልነበረም ማለት ነው። እና ደግሞ እግዚአብሔር እሱ አይደለም ያለላ የሰጣችሁ ማለት ነው። ገባችሁ አይደለ? so or purposeአችሁ እሱ አይደለም ማለት ነው። ሌላ ነገር እንትን ታረጋላችሁና feeling like you're gonna run out of time ምናምን that's not true. the thing is እስከኖራችሁ 40 ሆኑ ምንም ሆኑ የምትፈልጉትን እስከማድረግ ወደ ኋላ አትበሉ። ገባችሁ አይደለ? so that's one thing like እየተማርኳቸው ያሉት or ደግሞ እስካሁን የተማርኳቸው ነገሮች ናቸው። እና ጋይስ ለዛሬ ጄላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ወዳችሁታል ብዬ ተስፋ አደርጋለሁ። እያሳለኝ ተቸገርኩኝ እንዴ ይሄም አልቋል አሁን so guys ለዛሬ ጄላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ላይክ እና ኮሜንት እና ደግሞ ሁሌ እንደምላችሁ እዚህ ጋር ሰብስክራይብ አድርጉ እና ሌላም እንደዚህ ቁጭ ብዬ እማውራበት ቪዲዮ ከፈለጋችሁ let me know or ከስር ጥያቄ ጠይቁኝ ደስ ይለኛል እመልስላችኋለሁ። ወዳችኋለሁ ባይ